በዓለም ላይ በጣም አደገኛ ከሚባሉ ጫካዎች ውስጥ ብቻችሁን 36 ቀናት ብትቀሩ መትረፍ ትችሉ ነበር? ዛሬ የምትሰሙት ታሪክ የእውነት የተከሰተ ታሪክ ነው። በዓለማችን ላይ ሰውን የመምሰል ያህል ሰውን የሚፈታተን፣ ተስፋን የመቁረጥ ያህል ደግሞ አእምሮን የሚያደቅ አንዳችም ምድራዊ ኃይል የለም። ይህ ታሪክ የሚጀምረው እንደ አውሮፓውያኑ አቆጣጠር በ1981 ዓመተ ምህረት በደቡብ አሜሪካዊቷ ሀገር ቦሊቪያ ውስጥ ነው። ዮሲ ጊንሰንበርግ የተባለ የ22 ዓመት እስራኤላዊ ወጣት የተለመደውንና አሰልቺውን የህይወት መስመር ጥሎ የዓለምን ምስጢር ለመግለጥና ያልተረገጡ መሬቶችን ለመርገጥ ወደ አማዞን አካባቢ አመራ። ዮሲ በጉዞው ላይ ብቻውን አልነበረም። ተመሳሳይ የጀብዱ ጥማት ካላቸው 3 ሰዎች ጋር ተገናኘ። ኬቪን የተባለ አሜሪካዊ ፎቶግራፍ አንሺ፣ ማርከስ ከተባለ ሩህሩህ ስዊዘርላንዳዊ መምህርና ካርል ከተባለ ምስጢራዊ ኦስትሪያዊ መሪ ጋር። ካርል በአማዞን ጥቅጥቃው ያለ ደን ውስጥ ወርቅና ያልታወቁ ጥንታዊ ነገዶች ያሉበትን ስውር መንደር እንደሚያውቅ ነገራቸው። በወጣትነት ስሜትና በጉጉት የሰከሩት 4ቱ ተጓዦች ተፈጥሮ ያዘጋጀችላቸውን አሰቃቂ ወጥመድ ሳያውቁ ወደ ጫካው ዘለቁ። ነገር ግን የጫካው ውበት የውሸት ጭንብል ነበር። ወደ ውስጠኛው ክፍል በጠለቁ ቁጥር ምግቡ ማለቅ፣ ውጥረቱና አለመግባባቱ መብዛት ጀመረ። ከቀናት ጉዞ በኋላ ካርል መሪ ሳይሆን መንገዱን የሳተ ተራ አጭበርባሪ መሆኑ ሲታወቅ የቡድኑ አንድነት ፈረሰ። ማርከስ እና ካርል በእግራቸው ወደ ኋላ ለመመለስ ወሰኑ። ዮሲና ኬቪን ግን በእንጨት ታንኳ በቱቺ ወንዝ ላይ ጉዟቸውን ለመቀጠል ወሰኑ። ይህ ውሳኔ ግን የዮሲን ሕይወት ወደ ገሃነም የሚቀይር መንገድ ነበር። ወንዙ ጨካኝና ቁጡ ነበር። ታንኳቸውን በኃይለኛው የውሃ ማዕበል ተመቶ ከአንድ ትልቅ ድንጋይ ጋር ሲጋጭ ኬቪን ወደ ዳርቻው መውደቅ ሲችል፣ ዮሲ ግን በቁጣው ወንዝ ተወስዶ ወደ ጫካው ጥልቀት ተሰወረ። ዮሲ ከተማረከ ወንዝ ወጥቶ ዳርቻ ላይ ሲቆም ሙሉ በሙሉ ብቻውን ነበር። ያለምንም ምግብ፣ ያለምንም መሳሪያ በዱር አራዊትና ነፍሳት በተከበበችው አስፈሪ የአማዞን ደን ውስጥ ተጣለ። ያቺ የመጀመሪያ ሌሊት የዮሲ የገሃነም ደጃፍ ነበረች። ጥቅጥቅ ባለው ጨለማ ውስጥ የነፍሳት ጩኸት፣ የዛፎች ጥላና የዱር አራዊት ኮቴ የአእምሮ መፈታተን ጀመሩ። ለ21 ቀናት የቆየው የህልውና ተጋድሎ ተጀመረ። ዮሲ በህይወት ለመቆየት ሲል ያገኘውን ሁሉ መብላት ነበረበት። ጥሬ እባቦችን፣ የጫካ ፍሬዎችንና ምስጦችን። በአንድ እኩለ ሌሊት የአንድ ትልቅ ጃጓር አይኖች በጨለማ ውስጥ ሲያበሩና ትንፋሹ ከፊቱ ላይ ሲሰማ ዮሲ የነበረውን ብቸኛ ተስፋ ተጠቀመ። የወባ ትንኝ መከላከያ ስፕሬ በክብሪት በማቀጣጠል እሳቱን ወደ አራዊቱ በመልቀቅ ህይወቱን አተረፈ። ነገር ግን ተፈጥሮ ፈተናዋን አላቆመችም። ከባድ ዝናብ ያለማቋረጥ ይዘንብ ነበር። የዮሲ እግሮች በውሃ ብዛት በስብሰው ቆዳቸው መላጥ ጀመረ። በስጋው ላይ ስጋ በላ ጉንዳኖችና ትሎች ሰፈሩበት። ስቃዩ ከአካሉ አልፎ ወደ ስነ ልቦናው ተሻገረ። በብቸኝነቱ ብዛት አእምሮ መቃወስ ሲጀምር በአጠገቡ አንዲት ምናባዊ ሴት ልጅ እንዳለች ማሰብ ጀመረ። ለራሱ መሆን ባይችል እንኳን እሷን ለማዳን ሲል ብቻ በጭቃና በደም እየተሳበ ወደፊት መጓዙን ቀጠለ። በ21ኛው ቀን ዮሲ ሙሉ በሙሉ ተስፋ ቆርጦ ነበር። አካሉ ደክሟል፣ እግሮቹ አይታዘዙም። ሞቱን እየጠበቀ በጭቃ ውስጥ ተኝቷል። ነገር ግን እሱ በጫካ ውስጥ ሲሰቃይ ጓደኛው ኬቪን አልተቀመጠም ነበር። ኬቪን በአገሬው ተወላጆች እርዳታ ጀልባ ተከራይቶ ወንዙን እያሰሰ ዮሲን ይፈልግ ነበር። ፍለጋው ተስፋ ተቆርጦ ጀልባዋ ወደ ኋላ ልትመለስ ጥቂት ደቂቃዎች ሲቀሯት ኬቪን በወንዙ ዳርቻ ላይ የወደቀውን የሰው አካል ተመለከተ። ዮሲ አይኖቹን ሲገልጥ ያየው ጓደኛውን ኬቪንን ነበር። ከሞት አፋፍ ተመልሶ በሰዎች እጅ ሲገባ ክብደቱ በከፍተኛ ሁኔታ ቀንሶ አካሉ በቁስል ተወሮ ነበር። ዮሲ ጊንሰንበርግ ከአማዞን ጫካ የወጣው ታላቅ የታሪክ ምስክር ሆኖ ነው። ከእርሱ ጋር ተለይተው በእግር የተጓዙት ማርከስ እና ካርል ከዚያ ወዲህ ዳግመኛ አልታዩም። የአማዞን ደን እንደዋጣቸው ቀረ። የዮሲ ታሪክ ዛሬም ድረስ የሚያስተምረን ትልቁ እውነት ሰው
ሁሉንም ነገር ሊያጣ ይችላል። ነገር ግን ውስጣዊ ተስፋውንና የመኖር ፍላጎቱን ካላጣ ሞትንና ተፈጥሮን እንኳን አሸንፎ መውጣት እንደሚችል ነው። ከዚህ ሁሉ በኋላ ይህን ታሪክ በመጽሐፍ አሳተመ። በኋላም በጃንግል ፊልም ተሰራ። ይህንና የመሳሰሉ ታሪኮች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ አይርሱ። መልካም ቆይታ።